3 ሚሊዮን አዶና እንዴት በለጠሽ? ቀይ ወጥ አላበላሽም እንዴ? አረ ቀይ ወጥ አልሰጠሽም? ጆንዳኔ ይጅበታል ቁርጥ ቀይ ወጥና ቁርጥ እንዳዶና ይጅበት 8 ሚሊዮን። አረ ይመቸው ወንድማችን ነው እንወደዋለን። እሱን ታየው እሱ እንትን ለውስጡን ለቄስ ተተነዋል። ያርግልን አለን። ወጣዬ እንዴት እናንተ ሰላም ነው አለን። አውሮፕላን ተገናኘንሽ በኋላ የት ሄድሽ እያልኩ ነበር እኮ ብዙ። የት ሄድሽ? የት ነው የገባሽው? አንድ ቪዲዮ አይቻልም። የት? ከአውሮፕላን በኋላ ወደ የት ገባችሁ እናንተ ልጆች? ከአውሮፕላን በኋላማ ያው ተምረን ወጣን። ገባችሁ እንደ ቃልቲ ቂሊንጦ ነበር። ተምረን ወጣለን። ሙዚቃው ግን ያ ሲንግሉ በጣም ገርሞኛል። ያንቺ ዘፈን የትኛው? ይሄ ራቁት ሽከታች አድርገሽ ስታይሏ ምናምን ሙድ አላት ዘፈኗ። እዛው ላይ ነዋ። ሰው በጣም ሙድ አለው። ላምበርጊኒዋን አላያትም እንዴ? ላምበርጊኒዋን አየኋት እንዴ? በጣም ከባድ ነች። በጣም ሂጂበት ከጆን ዳንኤል ጋር ልግጠምለት ዛሬ። እስኪ ሞጣን እስኪ ዛሬ ሞጣን እስኪ ጋይስ ሞጣን ደብል ታፕ ሌትስ ጎ ፋሚሊያንስ የአፍሪካ ጌመር ነች። ኮይን ሰብስባለች። ጆን ዳንኤል ኮይን ሰብስባለች። በከባድ እኛ እኮ ነው የጠረረብን እኮ ሳንባል ኮይን ሰብስባለች። ጆን ዳንኤል ቤኪ የኔ አባት ቴንክ ዩ ሶ ማች ብሮ ጋይስ ደብል ናሂ የኔ ናት ሌትስ ጎ አስጨንቆ ማይ ፋሚሊ ሌትስ ጎ ጋይስ ዩዘ ደብል ኪንግ የኔ አባት ጋይስ ሂዱበት ፋኖ ቴንክ ዩ ሂዱበት የሞጣ አድናቂዎች። ይህች እኮ በከባድ ጌመር ነች እኮ አንደኛ ነች እኮ ጌም ኦቨር ማይ ብራዘር እንግባባት። ኧረ አታሸንፈኝም። እንግባባት እግዚአብሔር ትገረም። እኛን ከብዳለን ስሞል ቦይና ትገረም። ስሞል ቦይና እስኪ ምንድነው መቀጣኝ ካሸነፍ? መቀጫው በኋላ ምንድን ነው እንወስነዋለን። ዋናው እንቀጣጣ እስኪ ጋይስ ሌትስ ጎ ትሪፕል ቲምወርክ ማይ ፋሚሊ ትሪፕል ቲምወርክ መተጋገዝ ጋይስ መተጋገዝ ወያኔን እየተቃወምኩ ስለሆነ ጠቅላላ ደብረጽዮን በታች በኩል እየሰጠ እያየሁት እግዚአብሔር ወያኔን ደብረጽዮን ሲሰጠ እያየሁት ሮዘስ ኤቭሪባዲ ድራፕ ሮዘስ ሀያ ሰው ጋይስ የት አላችሁ ጋይስ? ቀጥሉ። ፋኖ ቤ ቴንክ ዩ ጀንትልሜን ነዋል ፍሮኪ አብሪሽ ይላል። የት አለ የኔ ጊፍተሮች? ጆርዳኗን ተከታተላት። ከባድ ጌመር ነች። ኮይን በጣም በእነሱ ጊዜ የተሰበሰበ እኛ እኮ የዛኔ ፖለቲካ ከተከታ ሳናገር ከተካታም አሁን እኮ ተባነነበት። በቃ አሁን ጊፍት እኮ ተባነነበት። ጌመር እኮ ተባነነበት። አሁን እነ ጆን ዳንኤል 920 ሚሊዮን ይዞ ጠፍቷል። ሰፈውለት ካንተ ጋይስ ትሪፕል ፖስት ሺህ ሰው ይዤ ነው እንደዚህ ስንት ሰው አለሽ? እሱ ጋር ጆኒ 6000 ሳምሪ የኔ እናት ሀሱ የኔ እናት ሌትስ ጎ እንደ ጆን ኤርትራዊ ደግሞ እንዴት 3000 ኮይን ይሰጣል? እሷ ሴቷ ምንድን ናት? ኤርትራዊ ወደ ሙሳ ወንድማማች ነን። ኤርትራ ኢትዮጵያ የሀበሻ በሙሉ ቤተሰብ ጽምዶ ገባ በዚያ በኩል ይህን እንዳሸነፍ አልቆጥረውም። ጆኒ እንዳለ ተመልከቷቸው። የኤርትራ ባንዲራ ያዙ። ጽምዶማ በቃ አላሸነፍኩም። ጆኒ እግዚአብሔር ሁሉም ቤተሰብ ነው። ሁሉም ሀበሻ ጽምዶን አልቀበለውም። ጽምዶች እግዚአብሔርን በዚያ ጋር ገቡ እንዳለ እኔ ትምህርቱ ነኛል። ከጽምዶች ጋር መግጠም የለብኝም ማለት ነው። ይለበልቡኛል ማለት ነው። ጁንታ ጠቅላላ በዚያ በኩል ገባ። ይሄ ነገር ጁንታ ሲገባ አንቦል በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ አንዴ ቃል ጋይስ ኧረ በለው ጋይስ ግላብ ጋይስ 30 ላይ ግላብ አስቀምጥ። ቡስቲንግ ግላብ 30 ላይ ጋይስ ቡስቲንግ ግላብ 30 ላይ አንበሳ ከሰጡት ይደርሳል ጋይስ አንበሳ ከሰጡት ይደርስብናል ፋሚሊ ጋይስ ግላብ አንበሳው ላይ አንበሳ ማይሰጥ ራሱ አንበሳ በልቶታል ህዝቡን። የጽምዶ ትብብር ገርሞኛል። ከዋል ኧረ በለው ኤርትራ አዮ ሻቢያ ዛጋ እንዴት እንዳለ ደስምሮ Come on guys ኢንዲያንስ ወንድሙ
እንደው በዛኛው ጎን ጋይስ ወደ ውድ መለስ አትፈልጉ። ኦሮሞች ራሱ ቴንክ ዩ ጋይስ ቴንክ ዩ ሶ ማች ቢግ ላቭ ኤንድ ቢግ ሪስፔክት። እንመለሳለን ጋይስ ከ30 ደቂቃ በኋላ እመጣለሁ። ጆን ዳንኤል ማገርኳለሁ። አሁን ይኸውላችሁ ጽምዶ ነው ያሸነፈ አይታችሁታል። ዘውና ኢትዮጵያውያን በኋላ እንገናኛለን። አዎ እንደ ጆን ዳንኤል ማገርኳለሁ። አሁን ኤርትራዊ ነው። በአዲስ አበባ የምሽት ጭፈራ ቤቶች ውስጥ ገብታችሁ ምክንያቱ ባልታወቀ ሁኔታ ኪሳችሁ እስኪመጠጥ የባንክ ሂሳባችሁ እስኪራቆት ድረስ ገንዘባችሁ ያለ አንዳች ስስት በትናችሁ ታታውቁ? እስቲ በደንብ አስታውሱ። በዚያ ደብዛዛ ብርሃን ውስጥ ሙዚቃው ልባችሁን ሲያርዳው ፊት ለፊታችሁ የቆሙት አስተናጋጅ ሴቶች ከመደበኛው የሰው ልጅ ውበት በላይ እንደ ጨረቃ አብርተው እንደ ፀሐይ ደምቀው ሊነኩት የማይገባ ቅዱስ ምስል መስለው የታዩዋችሁ ለምን ይመስላችኋል? ፈገግታቸው ሲማርኳችሁ፣ አይኖቻቸው ሲያዟችሁ፣ ያላችሁን ሁሉ አውጥታችሁ እንድትሰጡ ሲያስገድዷችሁ፣ ያ ስሜት ከየት የመጣ ነው? አንዳንዴ አይምሯችሁ የፈዘዘው አይናችሁን የጋረደውና ከሰውነት ተራውጥቶ ለስሜት ባሪያ ያደረጋችሁ የምታዩት ነገር ውበት ሳይሆን ከጨለማው ዓለም የተቀዳ የመስተፋቀር ዕጣን ሊሆን ይችላል። አፍንጫችሁን የሚመታው ያ ደስ የሚል ባህላዊ ዕጣን የሚመስል ግን ከስሩ ከባድ ስሜት ያለው ሽታ የምስጋና መስዋዕት ሳይሆን የጥፋት ወጥመድ ቢሆንስ? ዛሬ ከከተማችን ትላልቅ ሕንፃዎች ስር በውድ መጋረጃ ተሸፍኖ ስለሚሰራው የሰው ልጅ አእምሮ ተጠልፎ ስለሚያዘውና ለባለ ሀብቶች የደም ባለጸጋና ስለሚቀዳጀው ዘግናኝ ሚስጥር እነግራችኋለሁ። ኤልያስ ቦሌ አካባቢ ዘመናዊ ክለብ ከፍቶ ደንበኛ ያጣ ምስኪን ሰው ነው። በባንክ ዕዳ ተተብትቦና ተስፋ ቆርጦ የመጨረሻውን ውስኪ ጠብታ እየተጎነጨ ባለበት ሰዓት አንድ ሚስጥራዊ ምክር ይደርሰዋል። ኤልያስ በዚህ ከተማ ሀብት የሚገኘው በዲጄ በመብራት ወይም በጌጣጌጥ ሳይሆን የሰውን ነፍስ ማሰር ስትችል ነው። ቢሾፍቱ ሂድ የሚል አስፈሪ ሹክሹክታ። ይህ ምክር ኤልያስን ወደ ጭጋጋማ የሆነ ሐይቅ ዳርቻ ወደማይታወቅ የጠንቋይ ጓዳ ያመራዋል። የመጣው የሀብት ቁልፍ ግን የከፈተው የገንዘብ ሳጥንን ብቻ ሳይሆን የሲኦልንም ደጃፍ ጭምር ነበር። የቦሌ መድኃኔዓለም አካባቢ እንደ ሁልጊዜ በመብራትና በሙዚቃ ተጥለቅልቋል። ምሽት ስለሆነ ጎዳናው በመኪናና በሰው ተጨናንቋል። ወጣቶች ቡድን በቡድን ሆነው በሳቅና በጨዋታ ወደ ተለያየ የምሽት ክለቦች ይጎርፋሉ። ከመንገድ ማዶ ካሉት ከታዋቂው ክለቦች የሚወጣው የሙዚቃ ድምፅ አስፓልቱን ያርደዋል። አስተናጋጆቹ ሰውን ለማስተናገድ ይጋፋሉ። የመኪና ማቆሚያው በቅንጦት መኪና ተሞልቷል። ሁሉም ቦታ ህይወት አለ። ሁሉም ቦታ ገንዘብ ይረጫል ከአንድ ህንፃ በስተቀር። ኤልያስ በባዶ ክለብ ውስጥ በቪአይፒ መደዳ ጥግ በሚገኘው የቆዳ ሶፋ ላይ ተቀምጧል። ከፊት ለፊቱ ባለው ጠረጴዛ ላይ ግማሽ የተጠጣ የብላክ ሌብል ውስኪና ባዶ ብርጭቆ አለ። የክለቡ ዲኮር እጅግ ዘመናዊ ነው። በሚሊዮኖች የሚቆጠሩ ብር ፈሶበታል። ጣሪያው ላይ የተሰቀሉ መብራቶች፣ ወለሉ፣ ድምጽ መሳሪያው፣ ሁሉም ነገር አዲስና ውድ ነው። ነገር ግን ቤቱ እንደ መቃብር ጸጥ ብሏል። ከሌሊቱ 6 ሰዓት ሊሆን ነው። በሌሎች ክለቦች ይህ ሰዓት የገበያ ሰዓት ነው። በኤልያስ ቤት ግን ከሁለት አሰልቺ አስተናጋጆችና ከባልቴንደሩ ውጪ ማንም የለም። ዲጄው እንኳን ሙዚቃውን መክፈት አቁሞ ስልኩን ይነካካል። ኤልያስ ውስኪውን ወደ ብርጭቆ ቀዳ። እጁ ይንቀጠቀጣል። የመጠጡን ብርጭቆ አንስቶ በአንድ ትንፋሽ ጨለጠው። ጉሮሮውን አቃጠለው፣ ግን የልቡን እሳት ሊያጠፋው አልቻለም።